አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የአብዱ ቲዩብ ተከታታዮች እንደምን አላችሁ? ከኛ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ ደሴ ከተማ ላይ ነው እንግዲህ ቤት ይዘን መጥተናል ማለት ነው። ያው የድሮ ቤትም ቢሆን እንግዲህ ቪዲዮውን እስከመጨረሻው ድረስ ተከታተሉት። ከነ ዋጋ ዝርዝሩ እነግራችኋለሁኝ ማለት ነው። ዋጋውን እነግራችኋለሁ። ቤቱ እንግዲህ 120 ካሬ ላይ ያረፈ ቤት ነው ማለት ነው። 120 ካሬ ላይ ያረፈ ቤት ነው። በጣም ትልቅ ቤት ነው ውስጡ ማለት ነው። ያው ውጩ ባያምርም እድሳት ምናምን ይላል በነገራችን ላይ ያው የተወሰነ ፓርት ላይ እድሳት ይላል ማለት ነው። 17 እንደዚህ ወደ ላይ ደግሞ በ10 ነው ማለት ነው። እንደዚህ 17 ነው እንደዚህ 17 ነው ማለት ነው። ይሄ ያለበት ቤቱ ማለት ነው። ውስጡ እንግዲህ ሁለት ተከፋች በር ነው ያለው። ውስጥ ላይ ነው እንትኑ ቆጣሪው ምናምኑ ውስጥ ላይ ነው ያለው። ካሜራው ብዙም አላሳየውም መሰለኝ። አራት ክፍል ነው ብዙም አልተከፈተንም በነገራችን ላይ ቆጣሪ ያለው ቤት ውስጥ ሆኖ ነው። ወደ ውጭ ማውጣት ይቻላል። ቤቱ ያው ምንም አልሆነም አሪፍ ላይ ነው ያለው ማለት ነው። ቤቱ ይሄ አሁን ቆርቆሮ ምን ውስጥ ጠብቆታል። ለዝናብ ምናምን ነው መከላከያ ነው የተደረገው ቆርቆሮ። ቤቱ እንግዲህ በጣም እንትን የሚል ነው ማለት ነው። 120 ካሬ ላይ ያረፈ ቤት ነው። እንግዲህ ወደ ላይም ስንመለከት ደግሞ ወደ ላይ ጨርሼ አልሄድኩም እንጂ ወደ ላይ እንደዚህ ነው ቤቱ ከላይ በኩል አለ ማለት ነው። ሀማምና ሸዋር ቤት ከላይ በኩል ነው ያለው። በዛው ነው በቤቱ ውስጥ ነው እንትኑ መውጫው ማለት ነው። በዚህ እንትን አይልም። ግድግዳው ራሱ ያን ያህል እንትን አላለም አልተበላም ማለት ነው። ደህና ነው። ያው አልተገረፈም ቀለም ብቻ ነውና ነው እንጂ ቆርቆሮ ነው ከፊት ለፊት ያለው። እና ይችም ደግሞ ሰርቪስ ናት። አንድ ክላስ ሰርቪስ ናት። 3 በ3 የሆነች ሰርቪስ ናት። አንድ ክፍል ናት ማለት ነው። ውስጧን እንዳላሳያችሁ ተከራይ የሉምና ነው። ለዛ ነው። ውሃም አላቸው። ያው እንግዲህ ህጋዊ ስለሆነ መብራትም ውሃም ሁሉም ነገር ካርታም ፕላንም የተዘጋጀለት ቤት ነው። ያለቀለት ቤት ነው ማለት ነው። ይችኛዋም እንደዛው ሰርቪስ ናት። ይቺ ያለፍኩኝ አላሳየኋትም እና ነው። ውጩን ላሳያችሁ ደግሞ ወደ ውጭ እየወጣሁ ነው። መሀል ከተማ ላይ ነው ደሴ። እንግዲህ ይህንን ብሎኬት ነው ከላይ ያለው አጥሩ ከታች በኩል ያለው አጥር ብሎኬት አጥር ነው ማለት ነው። ከታች 17ቱ በብሎኬት የተጀመረ አጥር ነው። ያው አላለቀምና ነው አጥሩ። ከተማውንም እንደምትመለከቱት ለከተማውም ቅርብ የሆነ ቦታ ነው። በጣም ቅርብ እዛው ፒያሳ እና አሪፍ ቦታ ነው ማለት ነው። ፈላጊዎች ካላችሁ እንዳያመልጣችሁ። ዋጋው 5 ሚሊዮን ብር ነው። ድርድር አለው። እንግዲህ ቆርቆሮውንም በደንብ አላሳየኋችሁም። አጥሩን ራሱ በደንብ አልታየልኝም እና ነው ካሜራ አልተመቸኝም ነበረ። ለዛ ነው። የምትፈልጉ ይህንን ቦታ እንግዲህ በውስጥ አዋሩኝ ማለት ነው። ኢንሻአላህ ኸይር ኢንሻአላህ